እየበላን በጣም ነው የሚጣፍጠው። ትንሽ የሆነ ነገር ብትጨምርበት ላጉርስክ ነው። አይ በቃ ልሂድ። ልትሄጂ ነው? በቃ ቦርሳ ሳልይዝ ወጣሁ። ችግር የለም በእውነት ችግር የለም። ኑኑሽ ከዚህ ልጅ ጋር ያለ ነገር ግን አታውቅም። ምን አደረገችሽ? ቆይ ለነገሩ አንተ ጅል ነህ፣ ምንም አይገባም። ምን ሆነሽ ነው? ያምሻል እንዴ? አታይ how dare you? ምን አይነት ሆነ? አንቺ አምሻል? ጤነኛ አይደለሽም? በጣም ነው እንዴ ደፈውብሽ? ምን አይነት ሰው ነሽ ግን እንደዚህ ይደረጋል? ሰላም እንዴት ነው? ቆየሁብካ። እንደዚህ ታደርጊ ነው የተሻለው? አዎ ምን አይነት ናት ግን ያለ አበሰበሰችኝ እኮ አታይም እንዴ? በጣም ይቅርታ። አሁን እሺ ምንድነው የምሆነው? በጣም ረቦኛል ደግሞ። ሳትመጪ ገና ነው ያዘዝኩልሽ። ታናሽ ምግቡን ይዘሽ ነይ። አምጩ። ምንድነው ጨሌላው ነገር ነው እንዴ የምታበላኝ? ጨው አምጪላት። ጨውን ገለበጠችብኝ። ወይ ምንድነው ዛሬ? አይ አስተናጋጅ ነን እንግዲህ ምን ማድረግ እንችላለን? በቃ ትክፈላ። በቃ ትክፈል እንዴ። ሂሳብ በላሽ አይደል? ሂሳብ የምን ክፈል? እሺ ይኸውልህ አው ይድኩል ያቡ አንተ ያቡ ሆ አንተ እንዴ ቆይ ማን ወጣ ብሎ ነው የወጣው? ማሚ ፈቅዳልኛለች። አረ እና ታዲያ ካልሲን ማን እንዲያጥበልህ ነው ጥለው ሄድከው? ስመጣ አጥበዋለሁ። ኳስ ግጥም ያለብኝ። ኳስ አለብህ? አሁን ቀጥ ብለው ወደ ቤት ግባ። አልገባም። አረ ነው አሁን እንደውም ለማሚ አይታዘዘኝም ካልሲ ማላጥበልሽም ብሏል ብዬ ነግራታለሁ። በኋላ አልኩ እንጂ አላጥበም አልኩኝ። እንደውም የራስሽ ጉዳይ ራስሽ ጠቢ ብሏል ብዬ ነግራታለሁ። ጉዴ ይፈላል። እንኪ አውሪያት እንዴ ማሚ። ሄሎ እኔ ፈቅጄለት ነው። ደግሞ ካልሲውም ቢሆን እጠቢለት ምን ችግር አለው? ሲጀመር አንቺ ሁሌ ለሱ ነው የምታዳዩ። በእንግዲህ ነገርኩሽ። እሺ በቃ ሁሌ ለሱ እንደተዳለ ልቀቀኝ። ባለቅሽ ምን ልታመጪ ነው? ዋይ ብዬ ጮሃለሁ። ድፍረቱም የለሽም፣ ፈሪ ነሽ። ፈሪማ አንተ ነህ። ኮንፊደንስ ስለሌለ ፍቅርህን በጉልበት ለማግኘት የምትሞክር። ቆይ እንደዛ ነው? ፈሪ እንዳልሆንኩኝ ደግሞ እኔ ያሳይሻለሁ። ጎሽ አሪፍ ሰዓት ላይ ነው የመጣኸው። እንግዲህ እዚህ ድረስ ነው አጥሩ እናማ ሲጀመር እኔን ያኑርልሽ። ሂድ ጉረኛ። ደግሞ እንደ አዲስ ትምህርት
አንቺ ያምሻል እንዴ? ነኝ እንጂ ምን ያፈዝሻል? ከዚህ በፊት ታውቂዋለሽ? ከዚህ በፊት የሆነ ቦታ ማውቀው ይመስለኛል። ፋያችን ምኑና ነው በቆምክበት የፈዘዝኩ? ባክስ አንበላ አንቀር ማለት በመጀመሪያ ቀን ምን መበላት ነው የምታወራው? ባለፈው የሸጥነው የወርቅ ብል አስታወስከው? ምን ነው የመነተፍኳት ልጅ ጋር ፊት ለፊት አንገናኝ? እሷም እዚህ ነው የምትማር። እንዴ ማነሽ ነው? አስታወስኩት። ሀብሌን የሰረቀኝ ልጅ ነው። አናቅሽም ብለን መካድ ነው። እሷ ካወቀችስ? ለሱ መላናጠም ነኝ እንግባው ነው። አሁኑኑ ሂጅ አንገቱን እንጂ ነው የምቀበለው። ቆይ እንጂ ተረጋጊ። መጀመሪያ እናረጋግጥ። ገናይን ትምህርት ቤት እናስጨንቀዋለን። ማን አባቱ ይደፈራል? ምናችሁ ነው የምትጨቃጨቁት? ምንም አልሆንኩ። እንደዚህ ፊትሽን ጥለሽ ምንም አልሆንኩም ትያለሽ ነው? ልዑል ትንሽ እኮ ስለማማን ነው። እንዴት ተሻለ መታ ታወራለች። እሺ እንዳትረጋግሽ ዛፉ ጋር ነሽ። አምና ከዛኛው ትምህርት ቤት ተባረርን። ዘንድሮ ደግሞ አዲስ ቤት ልንለምድ ነው። ይሄን ዓመት በስነ ስርዓት ነው የምንማረው። አረ እየመጡልሽ ነው። አሁንማ ሂጅ አናግረዋለሁ። ኧረ አመጣጡ አላማረኝም። አንዴ ላናግርህ እችላለሁ? እኔም ባልሆነ የኔ ቆንጆውን እዛው ፈልግ። ሀብሌን ትመልሳለህ አትመልስም? ስለምን ሀብል ነው የምታወሩ? እሱን እኔም አንተም እናውቀዋለን። ሴቶች ሲታፈቅሩ ምክንያት ታበዛላችሁ። ወደድኩ ለማለት ሀብል ምን አመጣው? ያስቃል። ይህን ሀብል የማትመልስልኝ ከሆነ እዚህ ትምህርት ቤት መማር ለአንተ ሲኦል ነው የማደርግብህ። ትሰሚኛለሽ? ከዚህ በኋላ በመንገድ እንዳትገቢ። አላቅሽም፣ አታውቂኝ። ቆይ አሁን ምን ልናደርግ ነው? ለልዑል ነግረዋለሁ። አንገቱን አንቆ ይቀበልልኛል። ለልዑል ልትነግር? ልዑል አንዴ ላናግርህ። ምንድነው? አንዴ ብቻህን ላናግርህ። እዚሁ ጠብቀኝ፣ መጣሁ። ሰላም አሚር፣ እንዴት ነህ? አለሁ። ዛሬ ማታወራኝም? ግን ስለምን እያወሩ ይመስልሻል? እኔ ምን አውቃለሁ? ወንድም ሲመጣ ጠይቀው። ምን እያለች ይሆን እንዴ? እኔንም አውራኝ እንጂ። አሎ፣ ስራ የለሽም እንዴ? በቃ ተይኝ እንጂ። ማን እንደሆንኩ አላወቅም። በእንበርኩ መጥቶ እንዲሰጥሽ ካላደረኩ እኔ ልውል አይደል? አሳየዋለሁ። እሺ እንደዚህ ሁና አትሂድ። ትንሽ ተረጋጋ። ተነሳተ ሆኖ ነው እንደዛ ፊቱ የተቀየረው። ወደ እነሱ እየሄደ ነው። በእንዴት የሆነ ነገር እንዳያደርግ ነው የፈራሁት። አንቺ ቢያንስ ተረጋግተሽ አትነግሪውም እንዴ? ጸዲ ስፖት ነው ያገኘነው። አዎ ቆንጆ ነው፣ ግን ቁጭ ከምንል ዞር ዞር ብለን ብናይ ይሻል። ደግሞ እነዚህ እነማን ናቸው? አመጣጣቸው የጸብ ይመስላል። ሰው የልጅቱ ጀለሶች ከሆኑ የሆነ ግርግር ተፈጥረልኛለሽ። ኧረ አያሳስብም። ማንኛ ነው ፋይሰል? ለዛሬ ቅርታ አድርጊላል። ምንድነው ያልተጠየቅከውን የምትዘባርቅ? ወደ ጉዳይ ትገባለህ አትገባም? ትሰማኛለህ? ከፍቅረኛ የወሰድከውን ሀብል በዚህ ሰስኮንስ ማትመልስ ከሆነ ምላሹ በጣም ይከብዳል። ለፍቅረኛ ነግሬያታለሁ። ላንተም ልድገምልህ። ሁለተኛ በመንገዴ ከገባችሁ እስከዛሬ እንደምታውቃቸው አይነት ሰዎች አይደሉም። እሺ ተግባባን? ትሰማኛለህ? ይህ 3 ቀን ይለፍና ሉል ማን እንደሆነ አሳያለሁ። መልካም እደለ። አረሱ እዚህ መጡ። በቃ አንቺ እዚሁ ጠብቂኝ፣ እኔ አወራዋለሁ። በዚህ 3 ቀን ውስጥ ተንበርክኮ መጥቶ ለምኑ ይሰጥሻል። የኔ ጀግና፣ የኔ ባትሆን ይቆጨኝ ነበር። አሚር ምን እያወሩ ይሆን? ስትመጣ ጓደኛሽን ጠይቂያት። ሂዳ ጥርግ በል። እሺ አሁን ምንድን ነው የምናደርገው? በመጀመሪያ ትምህርት ቤት ውስጥ የሱን ስም እናጠፋዋለን። እንዴት ነው ስሙን የምናጠፋው? ስልኩን ሰርቄዋለሁ። ኧረ ፋያ አስማት እኮ ነሽ። ታዲያ እንዴት ነው ስሙን የምናጠፋው? እሺ ስልኩ ለምንድን ነው የሚጠቅመው? ትምህርት ቤቱ ላይ ስልክ ይዞ መገኘት ክልክል ነው። ይህችን ነገር ለእርሰ መምህሩ ብንሰጣት። አሚር ስልክ ያንተ ጋር ነው እንዴ? ኧረ የለም። ምን ነው? ይውሻ ልጅ ዛሬም ማልቀው። እሺ ቢያንስ ጠብቀኝ። ስማ እኔ እርሰ መምህሩ ጋር ደርሼ ልምጣ።
አንተ ስለሱ የሆነ ነገር አጣራሽ? ኧረ አያሳስብም። ቀድመህ ከጨረስክ እዚሁ እንገናኝ። ሰላም ነው ወንድሜ። እርሰ መምህሩ አልገቡም እንዴ? እባክህ እኔም እሱን እየጠበቅኩ ነው። ና ቁጭ በል። ይቆያሉ እንዴ? በእናትህ ሰው እያናገረ ነው። እባክህ ደግሞ ትምህርት ቤት ስልክ ተፈቀደላችሁ? እባክህ እኔ አይደለም ወድቆ አግኝቼው ነው። ማን እንደሆነ አውቃለሁ። ማን እንደሆነ አላወቅም። ዛሬማ በደንብ አሳየዋለሁ። አረ ለነሱ አትነካካኒ፣ ይበቃችኋል። ኧረ እኔ አላውቀውም። ዝም ብዬ ላመልክት ብዬ ነው። ምን ሆነ ነው ግን አንተ? በል ያገኘሁበት ወስደህ ቁጭ አልኩ። ካልሆነ እኔ የምትማርም አይመስለኝ። እንዴ ማን አባቱ ስለሆነ ነው? እኔማ በራሴ ጨርሼዋለሁ። እና ሉል የካቸው ወንድም ነው? አዎ እሱን ተማምኖ ሁሉንም ነገር የሚያደርግ። በቃ ቴንኪውሽ። Gal, ou qu'a fait moins fou? Mauvais. L'un vite, toute façon, c'est bon. Wine it slow, gal, wine it slow. Ton body qu'a parlé moins fini gâté. በዚህ ፍጥነት አገኛለሁ ብዬ አላሰብኩም ነበር። ባታገኘኝ ይሻለ ነበር።